ጆሮ ብዙ የማይሰማው ልጅ ሰላም አደራችሁ። እንዴት አደርክ? የለም ሰላም ነው። ዛሬ ደግሞ የፈጣሪ ሰላም ተማመልሱልኝ። ምን አጠፋው? ሰላም ብለናል። ቆየን ሰላም ካልን አልሰማሁም። ይቅርታ። አወቃቸው ጋሽ በዳዳ ታሟል አሉ። በጠና ጋሽ አትሰዳደቡ። የምባል ጋሽ በዳዳ ትልቁ ሰውዬ ታሟል አሉ። እንዴ መቀመጥ ከጀመራችሁ በኋላ እናንተ ሰዎች ባልጓቸዋል። ቀለናት ጋሽ በዳዳ ታሟል። ዳቦ ቤት ትልቁ ሰውዬ ጋሽ በዳዳ ያማችኋል እንዴ? ታው ትልቁ ሰውዬ ዳቦ ቤት ያላቸው ጋሽ በዳዳ አለ። ተረዳና ምንድነው? ልቃበል ትልቅ ፈጣሪ ነው። ተረዳን። ትልቅ ጋሽ በዳዳ ዳቦ ቤት ያላቸው ትልቁ ሰውዬ ጋሽ በዳዳ ታሟል። ጋሽ በዳዳ በጠና ደግሞ አዎ ጋሽ በዳዳ የኔ አባት ምን ሆኑ ታሟል። ወይኔ የኔ አባት ምርጥዬ ነኝ እኔ። ይኸውልህ የዛሬ 70 ዓመት አንድ ላይ ነበር ከጋሽ በዳዳ ጋር የምንናፋው። ምን ሆኑ አሁን? በእናትህ ምርጥዬ ናቸው። በጣም ታሟል። ዳቦ ቤት ያላቸው አሉ። ገብተህ ጠይቃቸው። አንተ ስለምትዘገይ ገብተህ ጠይቅ። እንዲህ ተጭወብ ኢላ አንደኛ ሰላም ያለው ቀን አባቴ፣ ሰላም ያለው ቀን ማለት ነው። የመጨረሻ አራቀልን በእናትህ ወይ ከኋላ ላምጣውና ማለት ነው። ቪዲዮ ኮል እንትን ባንዴ መንገሩ ወይኔ ምንድነው? በእናትህ ወይ በግ ነው ገደልኳት። ተረላችሁ ነምን ወይኔ በእናትህ በጣም ይከፋል። እንደው የፈለከውን ያልከፍላለሁ። እንደው እቺን በገንዘብ የሚቀይራት መሰለህ? ሴት ናት እኮ መውለድ ትችል ነበር። ሴት ናት። ይከፋል። ቆረጣለሁ አይደል እንዴ? እጢ ነው። አንተ ነህ ፈለከኝ። እሺ በቃ ኧረ ችግር የለውም። በቃ የፈለከውን እሺ በቃ። በዛ ላይ እኮ እርጉዝ ነች። እርጉዝ የት አለ? የ2 ወር እርጉዝ ያስታውቃል። እሺ ምን አድርግ ነው የምትለኝ? በቃ የልጇንም እጨምራለሁ። ምን አማራጭ አለ? ምን ብቻ ባልትራሳውንድ ቀጣይ ብትወልደው ሴት እንደሆነች አረጋግጬ ነበር። የእሷንም እድል ያከቸ። ኧረ ምንድን ነው የዘር ማንዘሯን ልከፍል ነው እንዴ? ምን ይታወቃል? የምትወልደው የልጅ እንኳን እኮ ሴት ግልገል ልትሆን ትችላለች። የእሷንም እድል ነበር። እስከምንጅላት ነው። በቃ ከፍላለሁ። ምንድን ነው እስከምንጅላት? እንደው አፈር የበላ ቀን አፈር የበላ ራሱ ምንድን ነው? ወይኔ የገደልኩት ምንስም ብቻ እርጉዝ ነበረ። ቆረጣለሁ አይደል እንዴ? ስራ አድርገው የያዙ ሰዎች ናቸው። ከባድ ነው። ትችላላችሁ። አንደኛ የምር ክፍለ ሀገር ምናምን ስትሄዱ በግ ከገጫችሁ በቃ ሴት ነበረች ይሄድልሃል። የምትከፍለው ብዛቱ እና ተጠንቅቃችሁ ነው። ለማንኛውም ደግሞ ካሰችን አገኘዋትና ባሌ እኮ አይነካኝም ማለት ካሰች ብሎ ጠራት። ይኸው እየጠራሽ አይደል እንዴ? ወዲያው ተከትለናት ሄድን። ነይ ያለ ቤት ግቢ፣ በሩን ዝጊው፣ ቆልፊዋል። ቆለፈች። ልብስሽን አውላልቀሽ ነይ፣ መብራቱን አጥፍተሽ ብርድ ልብስ ውስጥ ግቢ አለ። ገባች። አየሽ አዲስ የገዛው ሰዓት እንዴት እንደማያበራ አይ ብለን እኛም ጥለን ወጣን። ከዛ ነገር ያነሳዋል ብዬ ነው